ሰላም እንዴት ከርማችኋል? ወደ ኢትዮ ክላስ ቤተሰቦች በሙሉ ዛሬ እንደተለመደው በተለያዩ ርዕሰ ጉዳዮች ላይ ያነሳን የተለያዩ ሀሳቦችን ወደ እናንተ ለማድረስ እንሞክራለን ማለት ነው። የዛሬ ቪዲዮአችን የተዘጋጀንበት እንዲሁም ደግሞ ወደ እናንተ ይዘንላችሁ የምንቀርበው ሀሳብ ትኩረቱን የሚያደርገው ስለ ኢቨንት ይሆናል ማለት ነው። በአጠቃላይ በሆስፒታሊቲ ኢንዱስትሪው ላይ ወይም ደግሞ በቱሪዝም ላይ ባሉት ሴክተሮች አንደኛው ሆቴል ነው እና በሆቴል ውስጥ ካሉ ኦፕሬሽናል ዲዩቲዎች ውስጥ አንደኛው ኢቨንት ነው እና ኢቨንት ማለት ምን ማለት ነው? ከኢቨንት ጋር በተገናኘ እንዴት አድርገን ኢቨንትን ዲፋይን ልናደርገው እንችላለን የሚሉትን መሰረታዊ ሀሳቦች ወደ እናንተ ዛሬ የምናቀርብ ይሆናል ማለት ነው። ከዛ በፊት ስለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ይሄን ቪዲዮ ከማየታችሁ በፊት ዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ከዛ በመቀጠልም ደግሞ ለሁሉም በተለያየ ዲፓርትመንት ውስጥ ለሚገኙ ጓደኞቻችሁ ይሄን ዩቲዩብ ቻናል ሼር በማድረግ ደግሞ የቻናሉን እድገት በጋራ ለማሳደግ እንዲሆነን ዘንድ ሼር በማድረግ እንዲሁም ደግሞ ኮሜንት ላይ ያላችሁን ወይም ደግሞ የተሰማችሁን ስሜት ቀጣይ እንዲሰራላችሁ የምትፈልጉትን ሀሳብ መሰረት አድርጎ ግልጽ ያልሆነላችሁ ነገር ካለ በማስፈር ስለነዛ ነገር ቪዲዮ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። ከዛ በዘለለ የዛሬውን ቪዲዮ በማቅረብ አብሬያችሁ የምቆየው ኢንስትራክተር ጆን ነኝ። ከቪዲዮ ጋር አብራችሁ ልትቆዩ በመጋበዝ ወደ ቀጣይ ቪዲዮ እንገባለን ማለት ነው። የኢቨንትን መሰረት አድርገን ስናነሳ ቶታሊ የሆቴል ተማሪዎችን ዳይሬክት እነሱን ይመለከታል ማለት ነው። ስለዚህ ያው ኢቨንት ማለት ምን ማለት ነው የሚለውን ሀሳብ ከዛ እንደገና እንዴት አድርገን ነው ኮኦርዲኔት የምናደርገው የዚህ ኢቨንት ኦፕሬሽኖችን ፕላስ እንዴት አድርገን ነው ፕላን የምናደርገው የሚለውን ሀሳብ ነው የምንመለከተው ማለት ነው። ስለዚህ ቀጥታ ወደ ኮንሴፕቱ እንገባለን ማለት ነው። ወደ ኮንሴፕቱ ስንገባ የኮንሴፕት ኦፍ ኢቨንት ላይ ስንመጣ ኦፊሻሊ ይታወቃል ነኝ ራሱን የቻለ ሲግኒፊካንት ኦከረንስ እንደሆነ ግልጽ ነው ኢቨንት የሚባለው ነገር እና በተለያየ አይነት መንገድ ላይክ ፕላን ልናደርጋቸው የምንችላቸው ሀሳቦችን ያነሳል ማለት ነው። ስለዚህ ናቹራሊ ይሄ ነገር ምን ሊያደርግ ይችላል? ሀፕን ሊያደርግ ይችላል። ኢቨንት የሚለው ነገር ክስተት ተብሎ ብዙ ጊዜ የሚጠራው ነገር ማለት ነው። ክስተቶች በሙሉ ታስበውም ሳይታሰቡም ሊደረጉ የሚችሉ ነገሮች ስለሆኑ ማለት ነው። ስለዚህ ብዙ ጊዜ በኢቨንት ደረጃ እኛ የምንመለከታቸው ለምሳሌ በርዝዴይ ፓርቲ ሊሆን ይችላል፣ ወይ ኮንፈረንስ ሊሆን ይችላል፣ ወይ ደግሞ ሌሎች ኮንሰርቶች አሊያም ደግሞ ሰርግ የመሳሰሉት ናቸው እና ብቻ ግን እነኚህ ነገሮች በሙሉ ምን ያስፈልጋቸዋል ማለት ነው? እቅድ ያስፈልጋቸዋል። ታስበው የሚደረጉ ነገሮች እስከሆኑ ድረስ ማለት ነው። ሳይታሰቡ የሚደረጉ ደግሞ ኢቨንቶች ደግሞ ለምሳሌ ሰው ሊሞት ይችላል፣ ሀዘን ሊያጋጥም ይችላል። ያን የሚደረጉት እዛ ጋር ያሉት አክቲቪቲዎች ልክ እንደ አንድ ሳይታሰቡ እንደመጡ ናቹራሊ እንደሚመጣ አይነት ኢቨንት ልናደርገው እንችላለን። ቶታሊ ግን እኛ የምናየው ከኢንዱስትሪያችን አኳያ ስለሆነ ኢቨንትን እዚህ ጋር ዲፋይን የምናደርገው እንዴት አድርገን ልናውቀው እንችላለን የሚለው ነገር ስናነሳ ኢቨንት የሚባለው ነገር ዲፋይን ለማድረግ ስንፈልግ ፈርስት ኦፍ ኦል ልንከተላቸው የሚገቡ ሀሳቦች አሉ ማለት ነው። ዳት ሚንስ ኢቨንት ሚንስ ፕሮግራም ማለት ነው። ይሄ ላይክ ፕሮግራም የተደረገ ፕሮግራም ነው ደግሞ ላይክ ፕላን የተደረገ ምንድነው አንድ ነገር ነው ማለት ነው። ስለዚህ ፐርፐዙ ሌላ ሊሆን ይችላል፣ ኦብጀክቲቭ ሌላ ሊሆን ይችላል። ነገር ግን ምን ማድረግ ነው ጀነራሊ ማለት ነው በእቅድ ውስጥ የሚያልፍ አንድ ሌላ ምንድነው ዝግጅት ነው ማለት ነው። ኢቨንት ብለን የምንጠራው ነገር ዊዛውት ፕላኒንግ ሲስተም ኢቨንትን ምን ማድረግ አንችልም፣ ኮኦርዲኔት ማድረግ ስለማንችል ማለት ነው። ስለዚህ በዚህ አይነት መንገድ ደግሞ ኢቨንትን ላይክ ለምሳሌ የሆነ ከስተመር ሆቴላችን መጣ እንበል። ያ ሆቴል ውስጥ ያለ ግለሰብ አንድን ኢቨንት አክሰፕት ሳደርግ ምን ነገሮችን ተመልክቶ ነው ይሄን ሆቴል ይሄን ኢቨንት እንዴት አድርጌ ላዘጋጀው፣ ይሄን ኢቨንት እንዴት አድርጌ ፕላን ላድርግ፣ ይሄን ኢቨንት እንዴት አድርጌ ተግባራዊ ላድርግ የሚለውን ነገር መሰረት ስናነሳ ወይ ደግሞ ኮኦርዲኔት ላድርግ የሚለውን ነገር ስናነሳ የሚጠቀሱ 8 ሀሳቦች አሉ። 5 ሀሳቦች አሉ። እነዚህን 5 ሀሳቦች ሜንሊ በደንብ አድርገን ፎከስ ማድረግ ያስፈልጋል ማለት ነው። የመጀመሪያው ሀሳብ የሚሆነው ምንድነው ዲፋይኒንግ ዘ ኢቨንት ፌዝ ነው። ስለዚህ ስንት ፌዞች አሉ? 5 ፌዞች አሉ ማለት ነው። ስለዚህ የመጀመሪያው ፌዝ ዲፋይኒንግ ዘ ኢቨንት ፌዝ ነው። ይሄ ዲስ ኢቨንት ፌዝ ስለምን ነው የሚያነሳው? ቶታሊ ኢቨንት የሚለውን ሀሳብ ለምሳሌ ሰርግ ከሆነ የሰርጉን ምንነት ወይ የሰርጉን የፕሮግራም ኦብጀክቲቭ አጠቃላይ ሙሉ ነገር የምናጣራበት ቼክ የምናደርግበት ነው። ስለሱ ጥልቅ ምንነት የምናጣራበት ይሆናል ማለት ነው። እነማን ሀሳቦች አንስተን እናጣራለን ስለዚህ ኢቨንት ለስከው እንመልከታቸው። አንደኛው ፐርፐዝ ነው። ፐርፐዝ ላይ ስንመጣ why are you holding this event ነው። ለምንድነው ይሄን ኢቨንት ሆልድ ማድረግ ያስፈልጋል? ፐርፐዙ ምንድነው? ምክንያቱ is it based on the fundraising process አሊያም ደግሞ ፕሮዳክት ላውንች ነው አሊያም ደግሞ ሴሌብሬሽን ነው፣ ትሬኒንግ ነው፣ ኮንፈረንስ ምንድነው? የዚህ ፐርፐዝ የዚህ ኢቨንት የሚለው ነገር ይጣራል ማለት ነው። ስለዚህ ልክ እንደ አንድ ሆቴል ባለሙያ ስንወስደው ኢቨንት ሆቴላችን ውስጥ ይዘጋጃል ከተባለ ግዴታ የዚህን ኢቨንት ፐርፐዝ ማወቅ አለብን ማለት ነው። ሌላኛው ጎሉ ምንድነው የዚህ ኢቨንት? ያ ማለት what do you hope to achieve ነው። ምንድነው ሆፕ የምናደርገው? ላይክ ጎል የምንለው that you want to achieve on the last period of time ነው። መጨረሻ ላይ ማሳካት የምንፈልገው ፖይንት ነች ጎል ብለን የምንጠራት አይደለ? ይቺን ፖይንት እንዴት አድርገን ነው ምንድነው
በዚህ ደረጃ ማየት አለብን። ዛት የብራንድ አዌርነስ ኢንክሪዝ ማድረግ ነው አሊያም ደግሞ ዋይ ሊድ ጀነሬት ማድረግ ነው ወይስ የኢምፕሎይ ሞራሎችን ኢምፕሩቭ ማድረግ ነው ማሻሻል ነው? ምንድን ነው ጎሉ? ደግሞ የተለየ የምናስቀምጠው ነገር አለ የዚህ ጎል ማለት ነው። ስለዚህ ሰብጀክቲቭ ባለ ነገር ነውና እሱ መለየት አለበት እዛ ኢቨንት መሰረት አድርጎ ማለት ነው። ሌላኛው ደግሞ ታርጌት ኦዲየንሳችን አሁን ለምሳሌ ሰርግ ከሆነ የተዘጋጀው የዚህ ሰርግ ፐርፐዙ ታወቀ፣ ጎሉ ታወቀ። ከዛስ ታርጌት ኦዲየንሶችን ማን ነው ይሄን ሰርግ መሰረት አድርጎ ማን ነው ታዳሚ የሚሆነው አይደንቲፋይ መደረግ አለበት እዚህ ጋር። ስለዚህ who are you trying to reach ማለት ነው። ለነማን ይሄ ነገር የሚዘጋጀው እነማን ነው በውስጥ ኮንቴንት የሚያደርገው ያማር ፖቴንሻል ከስተመሮች እዚህ ጋር ይነሳሉ። ፕላስ ኤክስቴንድ ክላይንቶች ይነሳሉ። ከዚህ በፊት የነበሩ ደንበኞቻችን ይነሳሉ። አሊያም ደግሞ አብረው የነበሩ እዛ ጋር ያሉ ባለድርሻ አካላቶች ይነሳሉ። ኮሚኒቲ ሜምበሮች ይነሳሉ። የማህበረሰብ ክፍሎች ይነሳሉ። ቶታሊ እነኚህ ምን ለማድረግ ነው አንደርስታንድ የምናደርጋቸው ታርጌት ኦዲየንሳችን አይደንቲፋይ መደረግ መቻሉ ልክ እንደ አንድ ዲፋይኒንግ ፌዝ ስንመለከተው፣ ግን በሌላኛው አቅጣጫ ደግሞ አንደርስታንዲንግ ዘ ዲሞግራፊክ ኢንተረስት ኤንድ ኒድስ ነው። የነሱ ዲሞግራፊክ ኢንተረስታቸውን ኒዳቸውን ምን ለማድረግ ነው በስርዓት ለመረዳት ነው። ሌላኛው ደግሞ ምንድነው ታይፕስ ኦፍ ኢቨንት ነው። ታይፕስ ኦፍ ኢቨንት ላይ ደግሞ ስንመጣ ላይ ኮንፈረንሶች ሊሆኑ ይችላሉ፣ አሊያም ደግሞ ሴሚናሮች፣ ወርክሾፕ ሊሆን ይችላል፣ ፓርቲዎች፣ ትሬድ ሾዎች፣ ዌቢናር፣ ኮንሰርት፣ ፌስቲቫል፣ ሚቲንግ የተለያየ ነገር ሊሆን ይችላል እና የዚህ ኢቨንት ታይፑ መታየት አለበት ማለት ነው። ለምን አይነት ነው ኢቨንቱ የተዘጋጀው የሚለው ነገር መለየት አለብን። ሌሎችም እዚህ ጋር የዘረዘናቸው ሀሳቦች አሉ። 4 ሀሳቦች ደምስ፣ በጀት፣ ዴት ኤንድ ታይም፣ ሎኬሽን they are dependent points based on how to define this event phase ማለት ነው። እንዴት አድርገን ነው የዚህን ኢቨንት ፌዝ ዲፋይን የምናደርገው ኢቨንታችን እንዴት ዲፋይን የምናደርገው የሚለው ሀሳብ ስር አራቱም በጣም ተያያዥነት ያላቸው ሀሳቦች ናቸውና ስለዚህ ለምሳሌ በጀትን እንመልከት ውስጥ ሪያሊስቲክ የሆነ ስቲሜት ኦፍ ሃው ማች ዩ ካን ስፔንድ ነው። በጀት የምንረዳው ከምንድነው ከፋይናንስ አኳያ ብቻ ነውና it's not only that በጀት የምንለው ነገር ምንም ብቻ ያነሳል ላይክ ብርን ብቻ አይደለም። የሰው ኃይል በጀት አለን፣ የእቃ በጀት አለን፣ ኢኩዊፕመንታል በጀት ነው፣ ፋይናንሻል በጀት አለን፣ ፕላስ ደግሞ ራሱን ቻ ኤዱኬሽናል በጀት ራሱ ይኖረናል ማለት ነው። ስለዚህ በጀት የምንለው ነገር ላይ ኤስቲሜት የምናደርገው ነገር ለዚህ ፕሮግራም ለዚህ ኢቨንት ይሄን ያህል ነገር አውጣለሁ ብለን እንደምናወራው ማለት ነው። ስለዚህ ያንን ምን ብለን እንጠራዋለን ማለት ነው ኢቨንት በጀት ብለን እንጠራዋለን ማለት ነው። ስለዚህ ምን ያህል ያስፈልገናል? ለምሳሌ አሁን 500 ሰው ለሚመጣው 500 ሰው እንዲመጣ ከፈለግን ነው ኢቨንቱ ላይ 500 ሰው ከተባለ ታርጌት ኦዲየንሳችን ቅድም ዲፋይን ስናደርገው 500 ሰው ምን ያስፈልገዋል የሚለውን 500ን አክሴፕት ለማድረግ 500 ወንበር ያስፈልገናል። ዜር ኢኩዊፕመንታል በጀት ያስፈልገናል። ያለና 30 300 ወንበር ከሆነ 200 ወንበር ተጨማሪ ያስፈልጋል ማለት ነው። ስለዚህ 200 ወንበር ተጨማሪ እንዲዘጋጅ ይደረጋል ማለት ነው። ሌላም በፋይናንስ ደረጃ ላይ ስንወስደው ደግሞ እኛ ያና ለምሳሌ 500 ሰው መጣ፣ እኛ ግን 300 ሰው የሚያስተናግድ ከስተመር ሰርቪስ ላይ ያለው ዌተር ከሆነ ነበረ ተጨማሪ ላይ ያስፈልጋል። ያ ማለት ተጨማሪ ደግሞ ፋይናንሻል ያስፈልገናል፣ የሰው ኃይል በጀት ላይ ያስፈልገናል ማለት ነው። ስለዚህ ዲቴይል እሱ ላይ በደንብ አድርገን ፎከስ ማድረግ ያስፈልጋል። ዴት ኤንድ ታይም ላይ ስንመጣ የዚህ ኢቨንት የሚደረግበት ቀኑ መቼ ነው፣ ታይሙ መቼ ነው፣ ኮንሲደር አቬይላቢሊቲ የሚለውን ነገር ቼክ ይደረጋል ማለት ነው። ሌላኛው ደግሞ ሎኬሽን ነው። ይሄ ፊዚካል ኦር ከቨርቹዋል ጋር በተገናኘ የት ነው ቦታው የሚሆነው፣ የቱ ጋር ነው የሚደረገው የሚለው ነገር ኤሪያን መሰረት አድርገው ቼክ ይደረጋል ማለት ነው። ይሄ የአትሞስፌር ሁኔታውን መሰረት ተደርጎ አክሰሲቢሊቲ መሰረት አድርገን ምናምን ነገር የምንመለከተው ጉዳይ ስለሆነ ማለት ነው። ሌላኛው ደግሞ ሁለተኛው ፌዝ እንገባለን። የመጀመሪያውን ፌዝ ዲፋይኒንግ ዘ ኢቨንት ፌዝ በደንብ አድርገን ኢቨንቱን ዲፋይን ካደረግነው የመጣለን ኢቨንት ታይፕ በደንብ አድርገን በእነኚህ ክራይቴሪያዎች መሰረት ካስቀመጥነው በደንብ አድርገን ከዘረዘርነው ወይ ደግሞ ተንትነን በስርዓት ከተረዳ ነው ወደ ቀጣዩ ፌዝ ለመግባት ቀላል ነው የሚሆነው ማለት ነው። ስለዚህ አሁን ቀጣዩ ፌዛችን ፕላኒንግ ፌዝ ይባላል። ሁለተኛው ፌዝ ፕላኒንግ ፌዝ ላይ ስንመጣ 8 ሀሳቦች አሉ። 8 አጠቃላይ ሀሳቦች ይኖራሉ ማለት ነው። ስለዚህ ከ8ቱም ተያያዥነት አላቸው፣ ሁሉም በኦርደር ነው የሚሄዱት። ስለዚህ አሁን ከዚህ በኋላ የምዘረዝራችሁ ሀሳቦች በሙሉ እዚሁ ጋር ያለ ማስታወሻ ያለ እሱ ማስታወሻው ከስር መውሰድ ትችላላችሁ። ከዛ በተጨማሪ ደግሞ ዲቴይል ምናልባት ላንገባበት እንችላለን፣ ነገር ግን ጀነራል ኮንቴክስቱን እያየን ነው የምናልፈው። እናንተ ማስታወሻውን እያያችሁ በደንብ ለመረዳት መሞከር ትችላላችሁ። ፕላን በማድረግ ስቴጅ ውስጥ በስርዓት ዲፋይን የተደረገ ኢቨንት ነው ፕላን መሆን የሚችለው ኢኒሻሊ እንጂ ማለት በስርዓት እዛ ጋር የመጀመሪያው ፌዝ ላይ ዲፋይን ካልተደረገ ሁለተኛው ፌዝ ላይ ፕላን ለማድረግ ይከብደናል። በዚህ አይነት ሚንስ ጥሩ አድርገን ዲፋይን ካደረግነው ጥሩ አድርገን ፕላን ማድረግ ይችላል። እነማንን መሰረት አድርገን አሁን የምንጠቅሳቸው 8 ሀሳቦች መሰረት አድርገን ዲፋይን እናደርጋለን። ሌትስ ጎ ኢቨንት ቲም ፎርሜሽን የመጀመሪያው ኢቨንት ኢንፎርሜሽን ነው። የኢቨንት ቲም ፎርም ይደረጋል ወይ ደግሞ ይዘጋጃል፣ ይዋቀራል፣ ይቀናጃል ማለት ነው። በዚህ በማቀናጀት ሂደት ውስጥ ምን ነገሮች እንመለከታለን ስንል አንደኛው ኪ ሮልስ ኤንድ ሪስፖንሲቢሊቲ አይደንቲፋይ መደረግ አለበት ማለት ነው።
የዚህ ቲም ኢቨንት የዚህ ኢቨንት ቲሙ ደግሞ ኢቨንቱን መሰረት አድርጎ የተዘጋጀው ቲም ለምሳሌ ሰርግ ሊሆን ይችላል። ሰርጉ ተብሎ የተዘጋጀው ቲም ምን ነገሮችን ኃላፊነት ይወስዳል፣ ምንድነው ሪስፖንሲቢሊቲ የሚለው ነገር ቼክ መደረግ ይኖርበታል። እሱን እናስቀምጣለን ባይ ሬተን ሲስተም ማለት ነው። ፕላስ ሪክሩት ቲም ሜምበርስ ዊዝ ሪሌቫንት ስኪልስ ላይክ የተለያየ አይነት ማህበረሰብ የተለያየ አይነት አስተሳሰብ አመለካከት ያለው ኦዲየንስ ነው የሚመጣው እና ከሱ አኳያ የተለያየ አይነት የጌስት ኤክስፒሪየንስ ባህሪ ኤክስፒሪየንስ ሲስተም ያላቸው ከስተመር ሃንድሊንግ ላይ ስፔሻላይዝድ ያደረጉ ዌተሮችን ነው የምንጠቀሙ። ስለዚህ ለዛ ኤሪያ አስፈላጊ ነው የሚባለው ሪሌቫንት የተባለ ስኪል ማሟላት የሚችል ቲም ነው እዛ ጋር ክሬት የምናደርገው እና ለምሳሌ ከማርኬቲንግ አኳያ ቤስት ማርኬቲንግ አክቲቪቲ ላይ ጎበዝ የሆኑ ሰዎች ያስፈልጋል። ከሎጂስቲክ አኳያ፣ ከፋይናንስ፣ ከቮለንተር ማኔጅመንት አኳያ እነኛ መሰረት አድርገን እንደ ምሳሌ ያነሳናቸው ማለት ነው። አሪፍ መዋቅር ማዘጋጀት አለብን ማለት ነው። ከዛ የኮሚኒኬሽን ሲስተማችን ላይክ ጥሩ የሆነ ቻናል መዘርጋት አለብን። ዳት ሚንስ ስታብሊሽ ክሊር ኮሚኒኬሽን ቻናልስ ግልጽ የሆነ የግንኙነት መስተጋበር ሊኖር ይገባል ማለት ነው። እርስ በርስ እዛ ጋር የሚያወሩበት ሰው የምናወራበት የመሳሰሉት ነገሮች ከስተመር ጋር ያለው እርስ በራሱ ከቲሙ ሜምበር ጋር ያለው ሁኔታ ምናምን አርጎ ቼክ መደረግ አለበት። ሁለተኛው ላይ ደግሞ ስንመጣ ምንድነው በጀት ማኔጅመንት ነው። በጀት ማኔጅመንት ላይ ስንመጣ እሱ መሰረት አድርገን ፕላን እናደርጋለን ማለት ነው። በጀት ማኔጅመንት ስለሚል ቀጥታ ወደ ማኔጅመንት ሲስተም ውስጥ እንገባለን ማለት አይደለም። ነገር ግን በጀት ማኔጅመንት መሰረት አድርገን ፕላን እናደርጋለን። እቅዳችን በሱ መሰረት ነው የምናስገባው። ለምሳሌ ምን እናደርግ እንችላለን? ፕላናችን ላይ ዲቨሎፕ ዲቴይል በጀት ብሬክዳውን፣ እያንዳንዱን ብሬክዳውን የበጀቶቻችን ወጪዎች በየትኛው ዲፓርትመንት ላይ የምናወጣለን፣ ለማን ምን ይወጣሉ የሚሉትን ነገሮች ላይ ከፋፍለን እናስቀምጣቸዋለን። አንደኛው እቅዳችን ላይ የምናስገባው ይሄ ነው። ሌላኛው ደግሞ የተለያዩ አይነት ኤክስፔንሶች ይኖሩናል እና ከሱ አኳያ ኬርፉሊ መስራት ትራክ እያደረግን እየለየን የምናወጣቸውን ወጪዎች ማስቀመጥ ይኖርብናል። በተጨማሪ ደግሞ ፖቴንሻል ሪቬኑ ስትሪሞችን እነሱም አይዴንቲፋይ ይደረጋሉ። እዚህ ቲኬት ሴልስ ነው ወይ ስፖንሰርሺፕ ነው ወይ ሪቬኑ ስትሪማችን ምንድነው የሚለውን ነገር አይዴንቲፋይ መደረግ አለበት። ሌላኛው ኤክስፕሎር ኮስት ሴቪንግ ሜዥር ነው። ላይ ኮስት ሴቪንግ ላይ በደንብ አድርገን መስራት አለብን፣ ለይተን ማውጣት አለብን። ከወጪ ከመቆጠብ አኳያ ከምን አኳያ እነማን አይነት ሜቶዶሎጂዎችን ብንጠቀም መልካም ነው የሚሉትን ነገሮች በደንብ ማየት ያስፈልጋል ማለት ነው። ሌላኛው ምንድነው ሶስተኛ ላይ የምናገኘው ቬኑ ሴሌክሽን ኤንድ ኮንትራክት ሪኮግኒሽንስ ነው። ላይክ ይሄኛው ላይ ስንመጣ ቬኑ ሴሌክሽናችን የምናገኘው ምንድነው ላይክ አንደኛው በስርዓት የፖቴንሻል ቬኑአችን ሪሰርች በተሰራበት ሁኔታ መቀመጥ አለበት። ሌላኛው በተለይ ደግሞ የአክሰሲቢሊቲ ሁኔታ ኮንፊርም መደረግ መቻል አለበት። ፕላስ ይሄ የፕራይሲንግ ሲስተማችን ካንስሌሽን ሊኖር ይችላል። እሱ መሰረት አድርጎ የካንስሌሽን ፖሊሲ ራሱን የቻለ መደንገግ አለበት። ምክንያቱም ገቢ ለማግኘት ስለሆነ እኛ እዛ ጋር ኢቨንት የምናዘጋጀው አይደለ? የፈለገ ነገር ቢሆን ብር ቢከፍሉንም አላማው ምንም እኛ ኢቨንቱን የምናዘጋጀው ገቢ አግኝተን አናውንስ ለማድረግ ነው አይደለ? ያን ሆቴል ለማሳወቅ ለማድረግ ነው። አራተኛው ምንድነው ላይክ ኢንተርቴይንመንት ቡኪንግ እና ስፒከር መሰረት ያነጋር ማለት ነው። ስለዚህ ለምሳሌ ፖቴንሻል ስፒከር ኦር ፐርፎርማንስ የተለያየ አይነት ስቴጅ ላይ ፐርፎርም የሚደረጉ ነገሮች አሉ። ከሱ አኳያ እነማን ይኖራሉ፣ እነማን ስቴጁ ላይ እዛ ኮንፈርም ቢያደርጉ ጥሩ ነው፣ ፐርፎርም ቢያደርጉ ጥሩ ነው፣ ኦር ደግሞ እነማን የተሻለ እንትን አላቸው የሚሉት ነገሮች መቀመጥ መቻል አለባቸው። የመክፈቻ ንግግር ምናምን ሊኖር ይችላል። ፕላስ ደግሞ ሌሎች የኮኦርዲኔሽን ጉዳዮች ሊኖሩ ይችላሉ። እሱንም በደንብ አድርገን ቼክ ማድረግ ያስፈልጋል። ላይክ ብሪፋይንግ ኦር ደግሞ የመክፈቻ ንግግሮችን መሰረት አድርጎ ማዘጋጀት እሱን የመክፈቻ ንግግር ማን ያደርግ ከኢቨንት አዘጋጆቹ ወይስ ኢቨንቱን ላይክ ፕሪፔር ካደረጉት አካላቶች የሚለው ነገር በደንብ መታየት ማለት ነው። ሌላኛው ደግሞ ምንድነው አምስተኛ ደረጃ ላይ የምንመለከተው ሀሳብ ማርኬቲንግ ኤንድ ፕሮሞሽን ነው። የሜን ዲፓርትመንት ነው። በዛው ባክ ሃውስ ላይ ደግሞ ተሸፍኖ የምናገኘው ዲቴል ብዙ ጊዜ የማናየው ቼክ የማናደርገው ዲፓርትመንት ነው እና የእሱ አንድም አካል ይሄ የፕሮሞሽን ስራ መስራት ስለሆነ ነው። ስለዚህ የዚህ ማርኬቲንግ እና ፕሮሞሽን መሰረት አድርገን ስንመለከት አንደኛው ማቀድ ያለብን ነገር ምንድነው ማርኬቲንግ ፕላን ዴቨሎፕ ማድረግ አለብን። ያ ማለት ታርጌት ኦዲየንሶቻችንን መሰረት አድርጎ ላይክ ዌዮቹ ቻኔሎችን መሰረት አድርገው ታይምላይን መሰረት አድርገን በጀት መሰረት አድርገን ማርኬቲንግ ፕላን ዴቨሎፕ ማድረግ አለብን። ሌላኛው ምንድነው ክሬት ፕሮሞሽናል ማቴሪያልስ ነው። ፕሮሞሽናል ማቴሪያሎችን ክሬት ማድረግ ያስፈልጋል። ወደ ዌብሳይት ፕሮሰስ ተጠቅመን ሊሆን ይችላል፣ ሶሻል ሚዲያ ፕሮሰስ ተጠቅመን ሊሆን ይችላል፣ አሊያም ሌሎች ፍላየር ሲስተም ደግሞ ብሮሸር ምናምን የመሳሰሉትን ነገሮች ማዘጋጀት ሊሆን ይችላል። ሌላኛው ቲኬት ሴልስ ቲኬቶችን ምን ማድረግ ያስፈልጋል? ማኔጅ ማድረግ ያስፈልጋል። ፕላስ ሬጅስትሬሽን ፎርማቶችን ዌል ፕሪፔርድ ማድረግ ያስፈልጋል። እነዚህ ነገሮች ግዴታ ያስፈልጋሉ ማለት ነው። ይሄን እያሰብን እቅዳችን ውስጥ የምናካትተው ሲክስ ዋን ውል ሎጂስቲክስ ነው። ሎጂስቲክስ ላይ ስንመጣ ከየጎኑ የተወሰነ ማብራሪያ ያስቀምጥላቸዋል። ለምሳሌ ካተሪንግን መሰረት አድርገን እቅድ ውስጥ መግባት አለበት ማለት ነው። ኦዲዮ እና ቪዥዋል የሆነ ኢኩዊፕመንታል ሬንታሎች ካሉ እነሱን ወይም ቴክኒካል ሰፖርቶች ካሉ እነሱን ቼክ ማድረግ ያስፈልጋል ማለት ነው። ስቴጂንግ ኤንድ ዲኮሪንግ ካለ እሱን መሰረት አድርጎ መቀመጥ አለበት ማለት ነው። በቃ ራሱን የቻለ ዝግጅት መደረግ አለበት ማለት ነው። በእቅድ ላይ መቀመጥ ያለበት
የትራንስፖርቴሽን እና የፓርኪንግ ጉዳይ መታሰብ ያለበት ጉዳይ ነው። የሴኩሪቲ ጉዳይ በተመሳሳይ እሱን መታሰብ ያለበት ጉዳይ ነው። የፐርሚትስ ኤንድ ላይሰንሲንግ ሲስተም እሱን በተመሳሳይ የኢንሹራንስ ሲስተም ደሴም ወይ አኮሞዴሽን አክሰሲቢሊቲ እነኚህ ፖይንቶች እንዳለ ሎጂስቲክን መሰረት አድርጎ እቅድ ውስጥ መግባት ያለባቸው ናቸው ማለት ነው። ሰባተኛ የኮንቲንጀንሲ ፕላኒንግ ነው። በዚህ ይሄ ኮንቲንጀንሲ ፕላኒንግ የምንለው ነገር አክሲደንታል የሆነ ነገር መሰረት አድርጎ ስለሆነ ለምሳሌ አንድ ኢቨንት ሲዘጋጅ ይሆናል ለምንትተን አይሆንም ምን የምናነሳበት ጉዳይ ነው። ለምሳሌ የፖቴንሻል ሪስኮች እነማን ሊሆኑ ይችላሉ እነሱ አይደንቲፋይ መደረግ አለባቸው። ፕላስ ደግሞ እሱ ብቻ ሳይሆን ለምሳሌ የዌዘር ሁኔታ ሊኖር ይችላል፣ ካንስሌሽን ሊኖር ይችላል። ይሄ ኢቨንት ዛሬ ይዘጋጃል ተብሎ ሊቀር ይችላል ምናምን ነገር ቴክኒካል ኢሹዎች ሊኖሩ ይችላሉ፣ መብራት መጥፋት አለኝ የመሳሰሉት ነገሮች። ምንድነው እዛ ሰዓት ላይ የምናደርገው? ራሱን የቻለ ኮንቲንጀንሲ ፕላኒንግ ያስፈልገናል ማለት ነው። ለዛ ጉዳይ መወሰን የሚያስገባን ውሳኔ ውስጥ የሚያስገባን ነገር መቀመጥ አለበት። ስለዚህ ሌላኛው ደግሞ ምንድነው ዴቨሎፕ ባክአፕ ፕላን ነው። የሆነ ነገር ሀፕን ቢያደርግ ምን ማድረግ አለብን? አሁን እንደጠቀስኩት የእሱ አይነት ሲስተም ወር ደግሞ ሪስኮችን ሚቲጌት የምናደርግበት ሲስተም ያስፈልገናል። ሌላኛው ደግሞ ምንድነው ፕሪፔር ኢመርጀንሲ ኮንታክት ሊስትስ ነው። እነኚህ ለምሳሌ አደጋ ጊዜ የሚሆኑ ሊስቶች አሉ እስከ ስልክ አኳያ እነሱን ማስቀመጥ መቻል ያስፈልጋል። ለምሳሌ የጸጥታ ችግር ሲፈጠር ለፖሊስ መደወል ካለበት የፖሊሶች ስልክ እዛ ጋር መቀመጥ አለበት። የሚመለከተው አካል የእሳት አደጋ ከሆነ የእሳት አደጋ እዛ ጋር፣ ሜንቴናንስ ከሆነ የሜንቴናንስ ሊስት መቀመጥ አለበት ማለት ነው። እሱ ነገር መታየት አለበት። ስምንተኛው ምንድነው ታይም ላይን ዴቨሎፕመንት ነው። ከጊዜ አኳያ መሰረት አድርገን እንዴት አድርገን ነው ዲቴል ታይም ላይናችንን ከዴድላይናችን አኳያ መቀመጥ ያለበት ነገር ነው። ማን በምን ሰዓት ላይ ምን ያደርጋል? ለምሳሌ መግቢያ ንግግር ከሆነ መግቢያ ንግግር በየትኛው ሰዓት ላይ ይደረጋል? እስከ ስንት ሰዓት ይቆያል? ምሳ ሰዓት የቱ ጋር ነው ምሳ ሰዓት የሚሆነው? በየትኛው ጋፕ ውስጥ ማለቅ አለበት? የሚሉት ነገሮች ትራክ መደረግ አለባቸው ማለት ነው። ከዛ በተጨማሪ ብዙ ጊዜ ሲስተም ላይ የምናጣው ነገር ምንድነው ፕሮጀክት ማኔጅመንት ሶፍትዌሮችን አንጠቀምም እና ከታይም ላይን አኳያ ፕሮጀክት ማኔጅመንት ሶፍትዌሮችን ብንጠቀም መልካም ነው እና እሱ አሪፍ የሆነ ነገር ነው። እሱ መጠቀም ያስፈልጋል እና ሬጉላር የሆነ ሪቪው ሲስተም ያስፈልገናል ከታይም ላይን ማኔጅመንት አኳያ ማለት ነው። እሱ መሰረት አድርገን እቅዳችን ውስጥ ማካተት አለብን ማለት ነው። ሶስተኛው ሀሳብ ደግሞ ሰርድ ፌዝ ብለን የምንጠራው ደግሞ ብዙ ጊዜ የኮኦርዲኔሽን ፌዝ ተብሎ የሚጠራው አሊያም ደግሞ ሊዲንግ አፕ ቱ ዘ ኢቨንት የምንለው ሶስት ሀሳቦችን ያነሳል። አንደኛው ቬንደር ማኔጅመንት ነው። ሁለተኛው አቴንዲንግ ኮሚኒኬሽን ነው። ሶስተኛው ደግሞ ምንድነው ኦንሳይት ኮኦርዲኔሽን ነው። ቬንደር ማኔጅመንት ላይ ስንመጣ የሽያጭን መሰረት አድርጎ ደግሞ የግብይት ሁኔታ መሰረት አድርጎ ያሉት ሁኔታዎች ያነሳል። ለማን ያነሳል? ለምሳሌ ላይክ ኮሚኒኬት ሬጉላርሊ ዊዝ ኦል ቬንደርስ ማለት ከሁሉም ካሉት የሽያጭ ሁኔታዎች ጋር በተገናኘ ሁኔታ ከሁሉም ቬንደሮች ጋር ሻጮች ጋር ምን ማድረግ መቻል አለበት? እዛ ጋር ሬጉላርሊ ላይ ቀጣይነት ያለው ሳይቋረጥ ምን ሳይል ቤስት በሚባል ስሙዝ ወይ ምን ማድረግ አለብን? ኮሚኒኬት መደረግ ያስፈልጋል። ሌላኛው ደግሞ ኮንፈርም መደረግ አለበት። ምንም መሰረት አድርገን ስኬጁል መሰረት አድርገን ማለት ነው። ለምሳሌ ሌሎች ኢሹዎች ሊኖሩ ይችላሉ እና እሱን መሰረት አድርገን ለምሳሌ የፕሮግራም ቼንጅ ሊኖር ይችላል፣ የእቃዎች ላይ የጥራት ጉድለት ሊኖር ይችላል፣ የመሳሰሉት ነገሮች ይኖራሉ እና ከዛ አኳያ አድሬስ መደረግ አለበት ማለት ነው። ሁለተኛው ደግሞ አቴንድ ኮሚኒኬሽን ላይ ስንመጣ ምንድነው ሬጉላር የሆነ የአፕዴት አቴንደንስ ሲስተም መዘርጋት አለበት። ያ ማለት ለምሳሌ ስናነሳ ሺፍት መቀየር ይኖራል። ስኬጁል ነው የሰዓት ለምሳሌ ምሳ ሰዓት 8 ሰዓት ከነበረ 9 ሰዓት ላይ ምሳ ሰዓቱን ሊደረግ ይችላል። ይሄ በስርዓት አናውንስ መደረግ አለበት። ይሄ ኮሚኒኬሽን ጉዳይ ላይ የምናነሳው ሀሳብ ስለሆነ ማለት ነው። በተመሳሳይ ሁኔታ ደግሞ ጥያቄዎች ሊጠየቁ ይችላሉ። እነሱን ጥያቄዎች በስርዓት ምን አለበት መመለስ አለብን። አንሰር ኩዌሽንስ በስርዓት መመለስ አለበት። እርዳታዎችን ነው ሰፖርት የተጨማሪ ድጋፎች ካሉ እነሱን ኦፈር ማድረግ አለብን። ሌላኛው ደግሞ ኦንሳይት ኮኦርዲኔሽን ስንለው እዛው ኢቨንቱ ላይ መሰረት አድርጎ እንዴት አድርገን ኮኦርዲኔት እናደርጋለን፣ እዛው ተገኝተን የኮኦርዲኔሽን ሲስተሙን ይመስላል የሚለው ነገር ነው የምናነሳው። አንደኛው ምንድነው ዴቨሎፕ ዲቴይል ራን ኦፍ ሾው ስኬጁልስ ነው። ለምሳሌ እዛ ጋር ያሉት እንዳለ የዲቴይል የምናደርጋቸው ኦፕሬሽናል አክቲቪቲዎች በሙሉ በምን አይነት ወይ መሆን አለባቸው የሚለው ነገር ራኒንግ ስኬጁል ዴቨሎፕ መደረግ አለበት። ሌላኛው የቲም ሜምበሩ የእያንዳንዱ ሪስፖንሲቢሊቲ ምንድነው አሳይን መደረግ አለበት። ማን ምን አይነት ኃላፊነት ይወስዳል የሚለው መቀመጥ አለበት። ሌላኛው ኮንዳክት ፕሪ ኢቨንት ብሪፋይንግ ነው። ብዙ ጊዜ ብሪፋይንግ ይደረጋል። ከኢቨንቱ በፊት የሚደረጉ ነገሮች ይኖራሉ። እነሱ ማዘጋጀት መቻል፣ የሬጅስትሬሽን እና ኢንፎርሜሽን ዴስኮችን ሴትአፕ ማዘጋጀት መቻል እና ቮለንተሪዎችን ማኔጅ ማድረግ መቻል ያስፈልጋል ማለት ነው። ሌላኛው አራተኛ ላይ የምናገኘው ሀሳብ የሚሆነው ማለት ነው በተለይ ኤክስኪዩዥን ፌዝ ተብሎ የሚጠራው ወይም ደግሞ ዲዩሪንግ ዘ ኢቨንት ተብሎ የሚጠራው ይሄ ኤክስኪዩዥን ፌዝ ወይም ደግሞ ዲዩሪንግ ዘ ኢቨንት ነው ፌዝ ላይ ያሉትን ሶስት ፌዞች በስርዓት ካለፍናቸው በስርዓትኛ ላይ መመልከት እንችላለን። ለምሳሌ ሱፐርቪዥን አለ፣
ፕሮብሌም ሶልቪንግ አለ፣ ገስት ኤክስፒሪየንስ ማኔጅመንት አለ፣ ቬንደር ኮኦርዲኔሽን አለ፣ ሴፍቲ ኤንድ ሴኩሪቲ አለ። ሶ ለምሳሌ አሁን ሱፐርቪዥን ላይ ስንመጣ ላይክ በስርዓት መመልከት አለበት። እዛ ጋር ያሉትን ሁኔታዎች በሙሉ oversee all aspects of the event to ensure smooth operation ማለት ነው። ሁሉንም እንዳለ ያለው እዛ ጋር ኦፕሬሽናል አክቲቪቲዎች በሙሉ መከታተልና መመልከት መቻል አለበት። ፕሮብሌም ሶልቪንግ ላይ ደግሞ ሲመጣ በስርዓት መደረግ አለበት ማለት ነው። የተለያዩ አይነት ኢሹዎች ሊኖሩ ይችላሉ። ሰው የኛ ዲዩቲ የሚሆነው ምንድነው? በስርዓት address any issue that risk quickly and effectively በተለይ አደጋ ሊያስከትሉ የሚችሉ ጉዳት ሊያመጡ የሚችሉ አሊያም ደግሞ ችግር ሊፈጥሩ ይችላሉ ተብሎ የሚታሰቡ ፖቴንሻሎች ካሉ እነሱን በስርዓት አድሬስ ማድረግ ያስፈልጋል፣ ወይም ደግሞ ስርዓት ማሳወቅ ያስፈልጋል ማለት ነው። ከዛ አኳያ የምንወስዳቸው እርምጃዎች ስለሚኖሩ ማለት ነው። ስለዚህ ከችግር አኳያ ምንም አይነት እዛ ጋር የግስትንም ሆነ የስታፉን ደህንነት መጠበቅ ስላለበት ማለት ነው። ስለዚህ በዛ ወይንትም ማለት አለብን። ሌላኛው ገስት ኤክስፒሪየንስ ማኔጅመንት ላይ ስንመጣ በስርዓት ላይክ ፖዚቲቭ በሆነ አይነት ወይ እና ኢንጆይብል በሆነ ኤክስፒሪየንስ ሲስተም መስተናገድ አለበት እዛ ጋር ያለው ፕሮሰስ በሙሉ። ቬንደር ኮኦርዲኔሽን ላይ ደግሞ ስንመጣ ሞኒተር ቬንደር ፐርፎርማንስስ ኤንድ አድሬስ ኤኒ ኮንሰርንስ ላይክ አሁን ቀደም እንደገለጽኩላችሁ የሽያጭ ሂደቱን መሰረት አድርጎ እዛ ጋር ያለውን ግደን ቴክኒካል ላይ ስንመጣ በስርዓት ሞኒተር መደረግ አለበት። የፐርፎርማንስ ሲስተሙ እንዴት ነው ላይክ ካልቸራል መሆን የለበትም። እዛ ጋር ሳይንሱን በማከል ሁኔታ መሆን አለበት። እሱ መሰረት አድርጎ ሌሎች ሀሳቦችን ሼር በማድረግ በመቀናጀት እና ነገሮችን በጋራ በመሆን በጥሩ ሁኔታ በክትትል መሰራት ያለበት ስራ ነው። እሱ መሰረት አድርጎ እቅድ ውስጥ መግባት ያለበት አለ። ቬንደር ኮኦርዲኔሽን መሰረት አድርጎ በዛ አይነት ወይ ነው መቀመጥ ያለበት ነው የሚለው። ሴፍቲ ኤንድ ሴኩሪቲ ደግሞ መሰረት አድርገን ስናመጣው ላይክ የትኛውም አይነት እንትን የኢቨንት ፕሮግራም ደህንነቱ የተጠበቀ መሆን አለበት። ከዛ አኳያ ላይክ ሴፍ የሆነ ኢንቫይሮንመንት ኢምፕሎይት ማድረግ አለብን፣ ወይ ደግሞ ሜንቴን ማድረግ አለብን ማለት ነው እዛ ጋር። ስለዚህ ሴፍቲ ኤንድ ሴኩሪቲ መሰረትና ደህንነትና ሁኔታዎችን እዛ ጋር አማክለን በስርዓት ልንመለከተው የሚገባ ሀሳብ ነው ማለት ነው። ኢት ሜይ ቢ ላይክ ቶክሲኬትድ የሆኑ ሰዎች ሊኖሩ ይችላሉ። ሶ ሃው ካን ዊ ማኔጅ ዳት ፐርሰንስ ኦን ዳት ሞመንት ማለት ነው። እዛ ኤሪያ ላይ ባለው ሞመንት ውስጥ እንዴት አድርገን ነው ማኔጅ ልናደርጋቸው የምንችለው? ሰው ነህና ሰው ክፍያ ሊጠጣ ይችላሉ፣ መብቴ ነው የመሳሰሉት ነገሮች ሊነሱ ይችላሉ። እነኛ ነገሮች ግጭት ስለሚፈጥሩ በተመሳሳይ ሁኔታ የሌሎች ሴፍቲ ሳይነካ የዚህም ሰው የደህንነት ሳይል ማኔጅ መደረግ አለበት ማለት ነው። ሶ የመጨረሻው ፌዝ የሚሆነው ምንድነው? የፖስት ኢቨንት ፌዝ ነው። ሶ ፖስት ኢቨንት ፌዝ ላይ ስንመጣ 7 ሀሳቦች ናቸው የሚቀመጡት። የመጨረሻ ሀሳብ ማለት በጣም ቀላል ናቸው። ኢቨንቱ ላይክ ሲጠናቀቅ መጨረሻ ላይ ምንድነው መደረግ ያለበት ነው። አንደኛው ክሊን አፕ ነው። ግዴታ ክሊን አፕ መደረግ አለበት። ይሄ ማለት ኮኦርዲኔት ክሊን አፕ ኦፍ ዘ ቬኑ ኤንድ ዲስመንትል ኦፍ ኢኩዊፕመንትስ ነው። እዛ ጋር የተጠቀምንባቸው ማቴሪያሎች ሊኖሩ ይችላሉ፣ ሌሎችም አይነት ኢኩዊፕመንቶች ሊኖሩ ይችላሉ። እዛ ጋር ያለው ኮኦርዲኔት ማድረግ መቻል ያስፈልጋል። ሴትአፖች እንደ አዲስ መስተካከል አለባቸው ለቀጣዩ ፕሮግራም የመሳሰሉት ነገሮች። እዛ መጽዳት ካለበት መጽዳት አለበት ምናምን የወዳደቁ ነገሮች መነሳት አለባቸው። ቬንደር ፔመንት ሁለተኛው ፕሮሰስ የተደረጉ ፔመንቶች ካሉ እነሱ ቼክ መደረግ አለባቸው። በቃ ማለት መጠናቀቅ አለባቸው። የተጀመሩ ፕሮሰስ ላይ ያሉ የክፍያ ሂደቶች ካሉ እነሱ ማለቅ አለባቸው። ያልተከፈሉ ካሉ እነሱ ቼክ መደረግ አለባቸው ማለት ነው። ቴንኪው ኖት ደግሞ ያስፈልጋል። ኢቨንቱ ካለቀ በኋላ ለሁሉም ኢቨንቱ ላይ ለተሳተፉ ሰዎች በሙሉ ታዳሚዎች በሙሉ ቴንኪው ማለት ያስፈልጋል ማለት ነው። ለዛው ዊዝን ፔፐር ማለት ነው። በወረቀት ደረጃ ለሁሉም ቴንኪው ካርድ ሊሰጣቸው ይገባል ማለት ነው። ዳታ አናላይሲስ ላይ ስንመጣ ሁሉንም አንድ ላይ ሰብሰብ አድርጎ ፊድባክ ሊሆን ይችላል፣ ሴልስ አክቲቪቲ መሰረት አድርጎ ሊሆን ይችላል፣ አቴንዳንስ መሰረት አድርጎ ሊሆን ይችላል። አናላይዝ አድርገን ዳታ ኮሌክትድ አድርገን በስርዓት ምን ማድረግ አለብን? ቼክ ማድረግ አለብን ማለት ነው። ላይክ ሰክሰስን ኢንሹር ለማድረግ ማለት ነው። ሌላኛው ፊድባክ ኮሌክሽን ነው። ጋዘር ፊድባክስ ፍሮም አቴንደንስ ትሩ ሰርቬይ ኢሜልስ ሶሻል ሚዲያ ኤንድ ሰምቲንግስ በሆነ አይነት ወይ ሊሆን ይችላል። ኢንፎርሜሽን መሰብሰብ አለብን። ምን አጋጠመ፣ ምን ነበር የጎደለው፣ ምንድን ነበር የሚለው ነገር ፊድባክ አስተያየት መቀበል ይችላል። ወይዘር ኢትስ ፖዚቲቭ ሊሆን ይችላል፣ ኔጋቲቭ ሊሆን ይችላል የሚመጣው ፊድባክ። ሌላኛው ፋይናል ሪፖርት ነው። ፋይናል ሪፖርት ላይ ስንመጣ prepare a final report summarizing the events, outcomes, lessons learned and recommendations for future events ማለት ነው። ሌላ ቀጣይ ኢቨንት እንዲጠቅመን ምን ለማድረግ እዛ ጋር ያለው ነገር የሚያስፈልግ ሪፖርት ያስፈልገናል። ሳምራይዝ የተደረገ ሪፖርት ያስፈልገናል ከብዙ አንግል አኳያ ከላይ ከመጣውባቸው እነኚህ አራቱን ሀሳቦች አኳያ በስርዓት ኢቨንቱ ኮላቦሬትድ ሆኗል ወይስ አይደለም የሚለው ነገር በደንብ አድርጎ ቼክ መደረግ አለበት ማለት ነው። ሌላኛው ምንድነው ላይክ የአቺቭሜንት ሲስተም ላይ መሰረት አድርገን ስንመጣ ላይክ ብዙ ሪሌቫንት የሚባሉ ዶክመንቶች እና ማቴሪያሎችን ሬፈረንስ ለማድረግ በደንብ መመልከት ያስፈልጋል ማለት ነው። ሶ ቶታሊ ኢቨንትን መሰረት አድርገን ኮኦርዲኔት ለማድረግ ካሰብን ፕላን ለማድረግ ካሰብን እነኚህን ሀሳቦች መዘንጋት የለብንም ማለት ነው። እነኚህን ሀሳቦች መዘንጋት የለብንም። ስለዚህ በአጠቃላይ በኮኦርዲኔሽን ኤንድ ፕላኒንግ ኦፍ ኢቨንት ላይ ስንመጣ ስንት ፌዝ አለን? 5 ኢቨንት
ፌዝ አለን ማለት ነው። አምስቱም they are dependent ማለት ነው። በጣም እርስ በራሳቸው ተመጋጋቢ ናቸው ማለት ነው። ሶ የዛሬን ቪዲዮ በተመለከተ ግልጽ ያልሆነላችሁ ሀሳብ ካለ ወይም ደግሞ እንዲሰራላችሁ ስፔሻሊ ይሄን ራሱ ሀሳብ መሰረት አድርጎ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ከታች ሜንሽን እንድታደርጉልን ወይም ደግሞ ኮሜንት ሴክሽን ላይ እንድታስቀምጡልን በማለት መልእክታችንን እናስተላልፋለን። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ስለተከታተላችሁ በጣም እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ይሄን ዩቲዩብ ቻናል ለማያውቁት ጓደኞቻችሁ ሼር በማድረግ እንድትተባበሩን በመግለጽ የዛሬውን ቪዲዮ እናበቃለን። የዛሬውን ቪዲዮ አዘጋጅቼ ያቀረብኩላችሁ እኔ ኢንስትራክተር ጆን ነበርኩኝ። ስለነበረው ጌታ እናመሰግናለን። መልካም ጊዜ ይሆንላችሁ።